እናት እቃ ረስተሻል እንዴ? ስልክ እኮ እዚህ ነበር። ይቅርታ እናት፣ እኔ ስልክ አላየሁም። እዚህስ ነበር እኮ። አንተ ስልኳን መልስ፣ አምጣው ስልኳን። እኔ ስልክ የሚባል ነገር አላየሁም። እኔ አላየሁም ስልክ። ይቅርታ በጣም ይቅርታ። ብዙ ስለከተስኩት ነበር። አባት በጣም ነው የምናመሰግነው ለታማኝነት። ችግር የለውም፣ አመሰግናለሁ። እኔ አላምንም። የትምህርት ቤቱ ሰቃይ ልጅ እዚህ ተሰቅለ ቀረ። ሰላም፣ እንዴት ናችሁ? ነይ በእናትህ እስቲ ቆም ብለህ ትንሽ አስተናግደን። ወይኔ ፈጣሪ፣ ምን ውስጥ ነው ዛሬ ገባ? በሰላም ነው ቦስ? አምጣም እየመጡ ነው። አንድ ያውልቅ ያስተኝ ቶሎ በል። ሂድ በቃ ሂድ። ሰላም፣ እንዴት ናችሁ? አንተ ከሆቴል እየዞርክ በቃ ታስተናግዳለህ። አይገርምሽ? ምንም የማያልፍል ልጅ መጣልሽ ደግሞ። እሺ ምን ልታዘዝ? ዘላለምን ምን ልታዘዝ? አይሰለችም ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ? አረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናትህ አይዘልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ ያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህቴ። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝም። ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ። እህቴ እባክሽን ግዢ፣ ዛሬ ምንም አልሸጥኩም። እውይ ግዢው በእናትሽ እንኪ